እሺ እባክህ እንዴት ነህ? ሚኪ አንተኒን በጋርድ አስመጣኝ። እንደውም ይሄ ለአንተ ክብር ነው። አሃ ውርሱን ወረስክ ማለት ነው። ኮርሱ እንዲያካፍለ ነበር እንዴ ከቴዲ ጋር የተስማማው? ወይኔ ፊሽ፣ አሁን ለምንድን ነው እዚህ ድረስ ያስመጣኝ? በጸባይ ምንም ሊሆንልህ አልቻለም። መኪና እንድትመልስልኝ ነው እዚህ ድረስ ያስመጣው። እሺ የሰጠውን ብር ስመልስልኝ መኪናውን እመልስልሃለሁ። ይኸው ብርህ። እሺ አሁን እመልስልሃለሁ። ያንን ካላደረክ ግን ብዙ ነገር እንዳረግ ታስገድደኛል። እሺ መኪናው ለኔ ምን ማለት እንደሆነ ታውቃለህ። በሊዳውን መኪናውን ይዘና ወይኔ ፊሽ፣ አሁን ይህን መኪና ልመልስለን ነው? ሄሎ ሄሎ፣ እንደዛ ትሹ ነገርሻቸው አይደል? አዎ ማወቅ ያለባቸውን ሁሉ ነግሬያቸዋለሁ። እሺ ለማንኛውም አሁን ስለሱ ላነሳብሽ አይደለም የደወልኩት። እና ምን ልትለኝ ነው የደወልከው? ሁለታችንም ስለሚጠቅመን ስራ ልነግርሽ ነው። ምንድነው? የምን ስራ? አንቺንም እኔን የሚጠቅም ስራ ነው። ተገናኝተን ላውራሽ? እሺ መጣሁ። እንዲህ ስላስፈራራው ነውና ብሩን ስለሰጠ ነው። መኪናው የሚመልስልን ይመስላል? ይመልሳል ብዬ አስባለሁ። ብሩን ወስዷል። ሌላ ምን አማራጭ አለ? እሱማ ልክ ነህ። አሁንም ተንኮል እንዳያስብ ብዬ ነው። ከዚህ በኋላ እንኳን ምንም መፍጠር የሚችል አይመስለኝም። እናየዋለን። አዎ ወንድሜ አትጠራጠር፣ ይመልሰዋል። እሺ እና መኪናዋን ወደድካት? አዎ በጣም አሪፍ መኪና ነች። ሰሞኑን ደግሞ ቢዝነስን ትጀምራለህ? አዎ በሚገባ። እኔም አንድ ያሰብኩት ቢዝነስ አለ። በደንብ እናውራበትና ትጀምራለህ። እሺ ወንድሜ። በጣም አሪፍ ጀግና እኮ ነህ። አመሰግናለሁ ወንድሜ። እንዳልኩሽ መኪናውን ከመመለሴ በፊት ጥሩ ብር ተበደረንበት እንድንመልስለት ነው ሐሳቤ። ይቻላል። በጣም አሪፍ ሐሳብ ነው። እንዴት ነው? እቺን መኪና ይዞ ብዙ ብር የሚያበድረን አራጣ አበዳሪ ታውቂያለሽ? አዎ አውቃለሁ። እንደውም እና እንሂድ። ምንድነው ሚኪ? እየሄድን እነግርሃለሁ። ብሩንም ወስዶ እንዴት ይሄን ያስባል?